ነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦቻቸውን ይዘይራሉ። ልጆቻቸው እንዴት ናችሁ ብለው ይጠይቃሉ። በአንድ ወቅት ፋጡማን ረዲየላሁ ዐንሃ ለመጠየቅ ጎራ ይላሉና ዓሊይን አላገኟቸው። ዓሊ ብን አቢ ጣሊብ አልነበሩም። የት አለ ዓሊይ ብለው ሲጠይቁ ትንሽ አለመግባባት መፈጠሩን ፋጡማ ነገረቻቸው። ረሱል ዓለይሂ ሰላቱ ወሰላም ምንድነው የተፈጠረ የሚል ዝርዝር ጥያቄ አላቀረቡላትም። ጥለዋት ወጡ። ከቤት ወጡና ከፋጡማ ቤት ዓሊይን ፍለጋ ተሰማሩ። አንድ ሰሓባ ጠየቁት፣ እስኪ ዓሊይን ፈልገው አሉ። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ከፋጡማ ጋር አለመግባባት እንደተፈጠረ ወደ መስጂድ ሄደው ተኝተዋል። መስጂድ ውስጥ ረሱል ዓለይሂ ሰላቱ ወሰላም ዓሊይ መስጂድ ውስጥ መተኛታቸው ሲነገራቸው ሄዱ። ወደ መስጂድ ሄዱና ሲያዩአቸው የተኙበት ፊታቸው አፈር ላይ አፈር ነክቷል። ቁም አባ ቱራብ፣ አንተ ባለ አፈር፣ አንተ የአፈር አባት ወይም ባለ አፈሩ እንደማለት ነው። ተነስ እያሉ ነቢ ሰለላሁ ዐለይሂ ወሰለም በተከበረ እጃቸው የዓሊ ብን አቢ ጣሊብን ፊት እያበሱ አስነሷቸውና ወደ ቤት እንዲሄዱ አደረጓቸው። ብዙ ጊዜ ቤት ውስጥ የሚፈጠሩ ችግሮች ላይ ቤተሰብ በትንሹም በትልቁም ጣልቃ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን አይደለም ያስተማሩን። ሊአነ ልቡዩተ አስራር፣ ቤቶች ሚስጥር ናቸው። ሚስጥሮች በዝርዝር አይጠየቁም። ምን ተፈጠረ፣ ምን አድርጎሽ ነው፣ ምን አድርገሽው ነው፣ እዛ ውስጥ አልገቡም። ነቢዩ ሰለላሁ ዐለይሂ ወሰለም በቀጥታ ወደ ዓሊይ ሄደው ብቻ ካሉበት አስነስተው እየቀለዱ አንተ የአፈር አባት ሆይ፣ አንተ ባለ አፈር ሆይ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም በእጃቸው በተከበረ እጃቸው የዓሊይን ፊት እያበሱ ብቻ ነው ዝም ያሏቸው። በነገራችን ላይ ዓሊይንም አልጠየቋቸውም። በቤተሰብ መካከል በባልና ሚስት መካከል የሚፈጠር ችግር ወደ ሶስተኛ ወገን ከሄደ የበለጠ ችግሩ እየሰፋ ነው የሚሄደው። አውፍ ተባብለው እንኳ ሰው ከሰማው በኋላ በጣም ይከብዳቸዋል። ቀልብ በጣም ይጎዳል። فلذلك በጣም ከልክ በላይ በጣም አስቸጋሪ ጉዳይ ካልተፈጠረ በስተቀር ወደ ሶስተኛ ሽምግልና መሄድ አይወደድም፣ ጥሩም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ያስተማሩን። በቃ እሷንም አልጠየቋትም፣ ዓሊይንም አልጠየቁም። ሄደው ከተኙበት አስነሷቸውና እንዲገቡ አደረጉ። ቤት ይፈቱታል ችግሩን። ቤት ውስጥ የሚፈጠሩ ችግሮችን በሙሉ ለሚመጣ ለሚሄደው ሁሉ ከተነፈስ ከነገርን፣ ለቤተሰቦቻችንም እያንዳንዱን ነገር የምናደርስ ከሆነ፣ ቤተሰብም ደግሞ ምን ተፈጠረ ብሎ ዝርዝር ነገር የሚጠይቅ ከሆነ ትዳሮች አደጋ ላይ ይወድቃሉ። ሌላ የምንማረው ነገር ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ፋጡማ ትንሽ ረጋ እስከምትል ድረስ ቤት ጥለውላት ነው የወጡት። እሷንም አላስወጧትም፣ እሳቸው ናቸው የወጡት ቤት ጥለው። ሐቂቃ ይህ በጣም ትልቅ ትምህርት ነው። ሚስቶች ሊከፉ ይችላሉ፣ ሊያጠፉ ወይም ጥፋት ሊፈጸምባቸው ይችላል። በሚበሳጩበት ሰዓት ወንድ ሚስቱን አይደለም ከቤት ማስወጣት ያለበት። ይህ አደብም አይደለም። እሱ ይወጣና ያረጋገዋል ጉዳዩ። ምናልባትም ገለል ብሎ ቤተሰብ ጋር ማነው ጓደኛ ጋር ወይም ሆቴል ይዞ ብቻውን ገለል ብሎ 1 ቀን 2 ቀን ሊያርፍ ይችላል። ያኔ እሷ ስትረጋጋ ጉዳዮቹ ወደ ነበሩበት ይመለሳሉ። እነኚህን አስተምሮቶች ሁሉ እንወስዳለን በዚህ ሂደት ላይ። ቤቶች ሚስጥሮች ናቸው። ለማንም እንዳሻን የምናወራበት ወይም ደግሞ እንዲህ ተፈጠረ ብለን ለቅርብ ጓደኛችንም ለወላጆቻችንም የቤታችንን ጉዳይ ለቅርብ ጓደኞቻችንም ይሁን ለቤተሰቦቻችን ዝርዝር ነገር መንገር አያስፈልግም። ቁጭ ብሎ በስርዓት መነጋገር፣ የምንነጋገርበትን ጊዜም መለየት ያስፈልጋል፣ ማወቅ ያስፈልጋል። በተቆጣንበት ሰዓት፣ ሁለቱም በተጋጋሉበት ሰዓት መልካም ነገር ሊፈጠር ፈጽሞ አይችልም። ምክንያቱም በቁጣ ሰዓት ሸይጣን አለ። ንግግሮች በጣም እየተፋፋሙ ነው የሚሄዱት። አንድ ነገሮች ከቁጥጥር ውጭ ይሆናሉ። አንድ ታሪክ ላጫውታችሁ። አንድ ሰው ሚስቱን የፈታበትን ምክንያት ሲያነሳ
ሁሌ ይቆጨኛል። ያ ለይተኒ ሰከት ይላል። ምን ነው ዝም ባልኩ በነበር ያችን ቃል በመናገሬ ምክንያት ትዳሬን ፈታሁ፣ ልጆቼን በተንኩ ይላል። ምንድነው የተፈጠረው? ምግብ ይቀርብና ምግቡ ላይ ጨው ሞቅ ብሎበታል። ጨው ዛሬ ሞቅ ብሏል ይላታል። አይ ኖርማል ነው ትለዋለች። እንዴ ሞቅ ብሏል እንጂ ከዚህ በላይ እንዴት ይሁን? አይ ምን እኔ እናቴ ያስተማረችኝ የምሰራው ወጥ በዚህ ልኬታ ነው ትለዋለች። ያው እንግዲህ እናትሽ አያውቁም ማለት ነው። የኔ እናት ደግሞ በዚህ ልኬታ አይደለም ያሳደገችን፣ በጣም ጨው በስቷል። አይ ያንተ እናት ሙያ አያውቁም፣ ያንቺ እናት ናቸው እንጂ የሚያውቁት፣ እንደውም የናንተ ዘር ነው እንጂ የናንተ ቤተሰቦች ናቸው እንጂ። እንዲህ ያለ የተፋፋመ መጨረሻ ላይ ወደ ከባድ ጸብ ተቀይሮ የቤተሰብ ጉዳይ ሆኖ የቤተሰብን ክብር የመከላከል ጉዳይ ሆኖ መጨረሻ ላይ ወደ ፍች ደረሱ። በምንቆጣበት ሰዓት በተለይ ባል ከቤት ወጣ ብሎ ሚስት ልትወጣ አትችልም ከቤት። እሱ ማረፊያ ማስተካከል ይችላል፣ ወንድ ነው። እሷ ግን አጅነቢ ነች ለሌላ ሰው፣ ሌላ ቦታ እንዲሁ መውጣት አትችልም። እሷን ቤቷ ትቶ እሱ ዘወር ብሎ ነገሮች ስክን ሲል ደግሞ በሰከነ አእምሮ ቁጭ ብሎ በይቅርታ ጉዳዮችን መዝጋት ያስፈልጋል የሚለውን ትምህርትም ከዚሁ እንወስዳለን። ነብዩ ሰለላሁ ዐለይሂ ወሰለም ፋጡማን በጣም ከመውዳዳቸው ጋር ምን አስከፍቶች ነው ምን ብሎሽ ነው ብለው ዝርዝር አልጠየቋቸውም። እኛም እንደ ወላጅ በልጆቻችን ትዳር ውስጥም ዝርዝር ጉዳይ መግባት የለብንም። ልጆችም ደግሞ ትዳር ላይ ያሉ ወጣቶችም ትዳራቸውን በዚሁ መንገድ መያዝ አለባቸው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።